ትንሽ ለአይሁድ እግዚአብሔር ማለት ምን ማለት እንደሆነ ልንገራችሁ። እንግዲህ በመጀመሪያ አይሁዳውያን የተባሉ ህዝቦች እስራኤላዊ ናቸው አይደል? እስራኤላዊ ናቸው። እስራኤል የምትባለው አገር እግዚአብሔር ነው የፈጠራት። እግዚአብሔር ነው የሰራት። እስራኤል የምትባል ሀገር አልነበረችም። እግዚአብሔር የፈጠረው ህዝብ ኔሽን። እንዴት አድርጎ ፈጠረ መሰላችሁ? ምድር ላይ ሰው ሁሉ አመፀኛ ሲሆንበት አንድ የሆነ ሰውዬ ተመለከተ። ስሙ አብርሃም ይባላል። እግዚአብሔር ይባርክ። ማን አልከኝ? አብርሃም። አየና እግዚአብሔር ይሄን ሰውዬ እጠራዋለሁ አለ። ከዛ ሄደና አብርሃም አለው። እነሆኝ አለ። በል እንግዲህ ከአገር ከወገን ከቤተሰብ፣ አገር ወገን ቤተሰብ፣ አገር ወገንና ቤተሰብ፣ አገር ከዛ ወገን ከዛ ደግሞ ቤተሰብ። ከኢትዮጵያም ከኢትዮጵያውያንም ደግሞ ከእናትና አባትህም ተለይተን ያለው በአጭር አማርኛ እናንተ የሚገባችሁ እንደዛ ነው። ከኢትዮጵያም ማለት ውጣ፣ ከዛ ከህዝቡም ተለይ ያለው። እነሱ የነበሩበት ኡር ከለዳውያን ነበር እና ከኢትዮጵያውያንም ተለይ እና ጭራሽ ደግሞ ከቤተሰብህም ምን በል ተለይ። ምን ነው? እኔ ህዝብ አረጋለሁ አለ። ኢየሱስ ጌታ ነው። እኔ ህዝብ አረጋለሁ። ሰውየውን ከሀገሩ አወጣው፣ ከወገኖቹ ለየው። ወገን የሚለው የለም፣ ለየው። ከዛ ከቤተሰቡ ምን አረገው? ለየው፣ ብቻውን አስቀረው። ከዛ እኔ አንተን እባርክህና ምን አረጋለሁ? ህዝብ አረጋለሁ አለ። ልክ አብርሃም ይህን ትእዛዝ ሲሰማ እሺ አለና ወዴት እንደሚሄድ ሳያውቅ ነው የሚለው። ኢየሱስ ያድናል። ይሰማል ያልኩት አይደል? ወዴት ራሱ እንደሚሄድ አያውቅም። በኡር ከለዳውያን ምድር አባቱ ታራ ይባላል ከሚስቱ ሶራ ጋር። ከዛ ደግሞ ዘመዱ አለ ደግሞ ሎጥ የሚባል አብሮ ይኖር ነበርና ውጣ አለው። እሺ ብሎ ወጣ ይላል። ወዴት አያውቅም። የሚያውቀው ምንድነው? ከሀገሩ ከወገኑና ከቤተሰቡ መለየት እንዳለበት ነው የሚያውቀው። አብርሃም ወጣ ይላል እና አብርሃም እግዚአብሔር የተባለውን አምላክ ማለት ነው። አሁን ከበድ ያለ ነገር ነው ማወራችሁ። እግዚአብሔር የተባለውን አምላክ ስሙን አያውቀው። ስሙን ምን አይለው? ስለዚህ እግዚአብሔር ለአብርሃም አንድ ስም ነገረው። ኤልሻዳይ የሚባል ስም ነገረው። ኤልሻዳይ ማለት ነው ሁሉን። ስለዚህ ለአብርሃም ምን አለው? እኔ ኤልሻዳይ ነኝ አለው። ስለዚህ አብርሃም የሚያመልከው አምላክ ስሙ ማን ነው? አብርሃም የሚያውቀው ኤልሻዳይ የሚለው ስም ወይም ሁሉን የሚችል። ስለዚህ በኤልሻዳይ እግዚአብሔር ታውቆ አብርሃም የተባለውን ሰውዬ ለይቶ ህዝብ አደረገው። ከዛ የአብርሃም ታሪክ ይቀጥልና የት ይገባል መሰላችሁ? ግብጽ የምትባል ሀገር ውስጥ ይገባል። ከዛ ከግብጽ ምድር እግዚአብሔር በባርነት ስለተወሰዱ ነፃ ሊያወጣቸው ሙሴ የሚባል ሰው ያስነሳል። ከዛ ይሄ ሙሴ የተባለውን ሰውዬ ጠራውና ለአብርሃም የነገረው ትንቢት አለ። ከ400 ዓመት በኋላ አወጣለሁ፣ ህዝብን ወገንን አወጣለሁ ብሎ ነግሮታል። እንግዲህ እስራኤል የምትባል ኔሽን ተፈጥራለች። ግን የት ነው ያለችው? በግብጽ ነው ያለችው። በግብጽ ምንድን ናቸው? ስደተኞች ናቸው፣ ምጽአተኞች ናቸው እና ይጨቆኑ ነበር። ስለዚህ እግዚአብሔር ከዚህ በኋላ መጨቆን የለባቸውም፣ የኔ ህዝብ ናቸው። ስለዚህ እኔ አገራቸውን እሰጣቸዋለሁ። ለአብርሃም የገባለት ቃል አለ፣ አይን ይይና ያየውን እሰጣለሁ ብሎታል። ስለዚህ ወደ አገሩ አስገባዋለሁ ብሎ ሙሴ የተባለው ሰውዬ ይጠራዋል። ሙሴም ሄደና እንግዲህ ተራራ ላይ ነው የተገለጠለት። ሄደና አየው። ያየው እሳት ነው። ኢየሱስ ጌታ ነው። ያየው ምንድነው? እሳት ነው ያየው። እሳቱ ምንድነው መሰላችሁ? እንደዚህ አይነት ቁጥቋጦ ነበረ። ቁጥቋጦ ይነዳል። ምን ይላል? ይነዳል። ቁጥቋጦ ግን ምን አይልም? አይቃጠልም። አሁን ቡታጋዝ ሲሊንደር ምናምን ታውቃላችሁ? ይነዳል። ብረቱ ግን ምን አይልም? አይቃጠልም አይደል? ለምን? ሙቀቱን ይችላል።
አሁን የሆነ ቅጠል ግን ሲቃጠል ሲነዳ ካልተቃጠለ ጥያቄ ይፈጥርብሃል። እንዴት አልተቃጠለም አለና ሄደ። ሲመጣ አየ፣ እሳት ነው ያየው። ከዛ መጀመሪያ እግዚአብሔር ይሄ የቆምክበት ቦታ አለው የተቀደሰ ነው እና ጫማህን አውልቅ አለው። ከዛ ቀስ ብሎ አወለቀ። የሕዝቤን ጩኸት ሰማዋል። እሺ። እና ሕዝቤን ነፃ ላውጣ አንተን ጠርቻለሁ። እሺ። እልክሃለሁ። እሺ። ሂድ አለው። ቆይ አንዴ አለ። ምን ነው? እኔ ሄድና አለ ውጡ እላችኋለሁ። እሺ። ግን አንድ ጥያቄ ጠይቁኛል አለ። ምን? ይሄ የምታመልከው አምላክ ውጡ በላቸው ያለው ስሙ ማን ነው ቢሉኝ ማን ነው እምላቸው አለ። ኢየሱስ ያድናል። በጣም ከባድ ጥያቄ ነው። እውነት እኮ ነው። ስሙን አያውቀውም። ስሙ አይታወቅም። ግን እግዚአብሔር ምንድን ነው? የሁሉ ምንድን ነው? ፈጣሪ ነው አይደል? የሁሉ ፈጣሪ ነው። ስለዚህ አሁን እግዚአብሔር በስም ደረጃ አይታወቅም፣ ግን ይመለካል። በስም ግን ምን አይልም? አይታወቅም፣ ግን ምን ይላል? ይመለካል። ስለዚህ ማን ነው እምላቸው ሄጄ ብሎ ሲጠይቅ ለአብርሃም አለው። ማን ብሎ ነግሮታል? ኤልሻዳይ በሚለው ስሜ ያውቀኛል፣ አንተ ግን ሂድና አለ ያዌ ብለህ ንገራቸው። ያዌ ስሙ ያዌ። ከዛ አናባቢ ተጨመረለትና ያዌ ተባለ። ምን ማለት ነው? እኔ ነኝ። እኔ ማን ነኝ? እኔ ነኝ። እኔም ሆነው እኔኑን ነው ይላል። እኔም ሆነው እኔኑን ነው። እኔ ነኝ ነው። በኢየሱስ ስም። ይሄ ስም በጣም ነው የሚያስፈራው። በጣም ሂድና ወይ ላኬን በላቸዋል። this is my name። ከዛ ጊዜ ጀምሮ ያዌ የሚለው ስም በእስራኤል ምን ይላል? ይታወቃል። ይሄ ስም በሰሙ ሰዎች መካከል ሁሉ ፍርሃት ይወድቃል፣ ያስፈራል። ያ በቃ በጣም ነው የሚያስፈራው። ለምን? ዝም ብለህ ብትመለከት ለእግዚአብሔር ቦታ የለውም። እግዚአብሔር እዚህ ጋር ነው አትለው። ይሰማል የምለው እግዚአብሔርን እዚህ ጋር አለ ወይም እዛ ጋራ ነው ወይም እሱን የምናገኘው እዚህ ነው ልትለው አትችልም። በሁሉም ቦታ ነው ያለው። በሁሉም ቦታ ስላችሁ በሁሉም ቦታ ነው ያለው። የሚገርመው እሱ አይደለም። የምናየው ሁሉ ነገር ይቆመው በእርሱ ነው። እርሱ ነው ያቆመው። ስንል የምናስገባው አየር እግዚአብሔር ነው ይሰራው። ያ እግዚአብሔር ነው ሰራው የምላችሁ ደግሞ በነገራችን ላይ በቃሉ ነው የፈጠረው ይላል አይደል? ሁሉ በእርሱ ሆነ ይላል። በማ ሎጎስ የሚለው ቃል ነው። በቃል ነው የተፈጠረው ሁሉም ነገር። ስለዚህ አየር የሚል ቃል ነው አየር የሆነው። ይሰማል ያልኩት እግዚአብሔር አየር ይሁን ሲል ነው አየር የሆነው። አየር የሚል ቃል ነው አየር የሆነው። ስለዚህ አሁን የምተነፍሰው አየር የተባለ ቃል ነው። አንድ ዛፍ ስታይ ዛፍ ይሁን የሚል ቃል ነው ዛፉን የፈጠረው። ያ ማለት ዛፍ የተባለው ቃል ነው ዛፍ የሆነው። ስለዚህ እንጨቱ በምንድን ነው ማለት ነው? በቃል ነው ማለት ነው። እንጨቱ በምንድን ነው? በቃል። እንጨቱ ራሱ በቃል ነው። እንጨት የሚል ቃል፣ ዛፍ የሚል ቃል ነው ዛፍ የሆነው። እግዚአብሔር ብርሃን ይሁን አለ ይላል። ከዛስ ብርሃን የተባለው ቃል
ብርሃን ሆነ። ብርሃን የተባለው ቃል ምን ሆነ? ብርሃን ሆነ። ስለዚህ የምታዩት ሁሉ በሱ ከሆነ የተፈጠረው እግዚአብሔር የሌለበት ቦታ የቱ ጋራ ነው ነው ጥያቄው። አዎ በጣም ያስፈራል። አሁን እንዲህ መጠርግበት ሶፍት ቃል ነው። አንታታም ኢየሱስ ያድናል። እንዳይደብርክ ላቡን በቃል ይጠርጋል። ኤግዛክትሊ እንደው እንደዚህ ባሰባችሁ በቃል ነው መጠርገው። ለምን ይሄ ሶፍት መሆን የቻለው እዚህ ሶፍት ውስጥ ቃል አለ። የእግዚአብሔር ቃል ነው ሶፍትን ሶፍት እንዲሆን ያደረገው። አንደርስታንድ? እነሱ ናቸው። አሁን ለምሳሌ ገጣጥሞ ከእንጨት አርነ የተሰራው ይሄ እንጨት እኮ ነው አይደል? ከዛ የሆነ ሌላ ነገሮች ምናምን ኬሚካሎች ይጨምሩበትና ወረቀት ያደርጉታል። ዞሮ ዞሮ ኬሚካሉን እግዚአብሔር ቃል ነው የፈጠረው። የእግዚአብሔር ቃሎች ናቸው ማለት ነው። እንጨት ቢሆን አሁን እንጨት ብቻውን እንጨት የሚል ቃል ዛፍ የሚል ቃል ነው። አሁን ግን እዚህ ውስጥ ጭራሽ ዛፍ የሚል ቃል ብቻ አይደለም ያለው፣ ሌላም ኬሚካል ስላለ ሌላም ቃል አለ። ለምሳሌ እዚህ ውስጥ አንድ አሲድ ቢጨምሩበት አሲዱን እግዚአብሔር አለ የፈጠረው አሲድ የሚባል ቃል። ስለዚህ አሲድ የሚባል ቃልና እንጨት የሚባል ቃል ተደባልቆ ነው ሶፍት የሚባል ቃል ይሰጠን። ስለዚህ አያችሁ እና ያህዌ ሲሉ በጣም ስለሚያስፈራቸው ያህዌ አይሉ ያ ነው የሚሉት። በእንግሊዘኛው ጄሆቫ የሚለው ስም ጃ ብለው ይጠሩታል ይባላል። ያው በዕብራይስጥ ጄ የሚል ቃል ስለሌለ ማለት ነው። ያ ነው የሚሉት፣ ያህዌ አይሉትም። በጣም ነው የሚፈሩት፣ ያ ይሉታል። እና በጣም የሚፈራም አማልክቶች አሉ በምድር ላይ። እንደ እስራኤል አምላክ የሚፈራ አምላክ የለም። በጣም ነው የሚያስፈራው። በጣም አንዱ መፈሪያው ምክንያቱ እስራኤል የምትባለው ራሷ የእግዚአብሔር ኔሽን ነች። እንዴት እንዳደረጋቸው ወሬ ሰምተዋል፣ ያውቃሉ። በነገራችን ላይ ይሄ አምላክ አንድ ቀን ናቡከደነጾር የሚባል የባቢሎን ንጉስ ጋር ሄደ። ይሄ የባቢሎን ንጉስ በነገራችን ላይ ጣዖት ነው የሚያመልከው። በጣዖቱ ስም ያው አጋንንቶች አሉ። ጣዖት ነው የሚያመልከው። ይሰማል ለምለው እግዚአብሔርን አይደለም። ማን ነው የሚያመልከው? ጣዖት ነው። በሰው ምስል የተቀረጸ ቅርጽ ነው የሚያመልከውና እዚህ ሰውዬ ጋር መጣና እግዚአብሔር አንድ ቀን በነገራችን ላይ አለው አየው ይሄ ሁሉ ንግስና እኔ ነኝ ሰጠውክ አለው። የኔ አምላክ እኔ ነኝ ሰጠውክ አለው። ያህዌ ማለት ነው የእስራኤል አምላክ መጣና ለናቡከደነጾር ጣዖት ለሚያመልከው ለጣዖት አምላኪው ለጣዖት አሰጋጁ ማምለክ ብቻ አይደለም ያሰግዳል። እነ ናቡከደነጾር ማለት በጣም ከባድ ናቸው። የወርቅ ምስል ሰርቶ ለወርቅ ምስሉ ያልሰገደ እሳት ውስጥ ይጣል ነበር። የሚያሰግድ ነው። መጥቶ ልንገር እውነቱን አለ ይሄ የምታየውን ሁሉ እኔ ነኝ የሰጠውክ እና ይሄንን ዕውቅና የማትሰጥ ከሆነ አለ አልገልህም አለው። አልገልህም በሬ ያረጋለሁ አለው። ኢየሱስ ያድናል። በሬ ያረግህና ሳር አስግጣለሁ። ከዛ ልክ እኔ እንደሆንኩ ሲገባ ልብህን መልሰዋለሁ አለው። ከዛ ሰገደ ወደቀ ምናምን አለና ግን አንድ ቀን ጠዋት ላይ ነሸጥ አረገው። እዛ ሰገነት ላይ ወጣና ይህን ሁሉ እንዴት ነው እሱ ሊሰጠኝ የሚችላል? እንዴት አለ የእግዚአብሔር መልአክ አረገው። ልቡ የበሬ ልብ ሆነ ይላል። ስንት ዓመት መሰላችሁ? በእርግጥ ትንሽ ዓመት ነው። 7 ዓመት ማያላት ያስከ ማምላካችን ኃይለኛ ነው። ኦ ጂሰስ 7 ዓመት ሳራ አስጋጠው። ልክ ሲመለስ አምላኩን አሰበና ቴንኪው አመሰገነ ይላል። እና በጣም ነው የሚያስፈራው እግዚአብሔር። በጣም እንግዲህ በጣም ለእግዚአብሔር ቅርብ የነበረ አንድ ሙሴ የሚባል ሰው አለ። በጣም የልቤ ወዳጄ አፍላፍ ማወራ ያለው ምን እንዳለ ታውቃላችሁ? እፈራለሁ እንቀጠቀጣለሁ አለ። እፈራለሁ እንቀጠቀጥም አለ።
እንደ ልቤ ምናምን ይላል። ጓደኛዬ ነው ማይ ፍሬንድ ምናምን እያለ ነው እግዚአብሔር የሚገልጸው ራሱ። ማንንም እንደ ሙሴ አውርቶ አያውቅም። ሙሴ ግን ይፈራል፣ ይንቀጠቀጣል። በጣም ነው የሚያስፈራው እግዚአብሔር። እና አሁን የነገርኳችሁ እግዚአብሔርን የገለጽኩት 20% ነው እስራኤል እንደሚያውቀው። እስራኤል አሁን እንደነገርኳችሁ አይደለም የሚያውቁት። እስራኤል ከሚያውቁት 20%ን የገለጽኩላችሁ፣ ትልቅነቱና አስፈሪነቱ። ከዛ አንድ በጠባብ ደረት በአጭር ቁመት የተወሰነ ሰውዬ 30 ዓመቱ ሲታይ ይሰማል። 30 ዓመቱ ስታየው ደም ግባት የለው፣ የሚያምር ሰው አይደለም። ሰው ፊቱን ራሱ እንደዚህ አይቶት ይሰውርበታል፣ አልፎት ይሄዳል። መጣና አባቴ ነው አለ። ድንጋይ ነው ያነሱት። ድፍረት! ስሙን መጥራት የምንፈራውን አምላክ አባቴ አባቴ አባታችን እኮ ይሉታል እንደ ሕዝብ። አባታችን ማለት አቅራቢያችን ነው። ፕሮቫይድ ያደርገናል፣ ይጠብቀናል ነው፣ ምንጫችን ነው ለማለት ነው የሚፈልጉት። እግዚአብሔር አባታችን ነው ይላል። ይሄ ሰውዬ እንደ ሕዝብ አይደለም፣ በግሌ አባቴ ነው አለ። ድንጋይ አነሱ። እኔ ግን አላቸው በጣም ብዙ መልካም ነገር በመካከላችሁ አድርጌያለሁ፣ ስለ የትኛው ነው በድንጋይ የምትወግሩኝ ሲላቸው፣ መልካም ስራህማ ጥሩ ነው፣ ግን ራስን አስተካክለ ከእግዚአብሔር ጋር አባቴ ነው አልከው፣ ለዚህ ነው የምንወግርህ አሉት። እንግዲህ ገና የኢየሱስ ልጅነት እንኳን ጥያቄ ውስጥ ያለ ጉዳይ ነው። ፈሪሳውያኖች በድንጋይ ሊወግሩት ነው እየፈለጉት ያሉት። ይሄ ኒቆዲሞስ የተባለው ሰውዬ ሲመጣ ጭራሽ ሌላ ታምር ነገረው። አረ ግዴታ ሰው ከእግዚአብሔር መወለድ አለበት አለ። በስመ አብ ወወልድ በመንፈስ ቅዱስ አለ። በቃል በቀጥታ ነው ያማጣው። እንዲህ አለ፣ እንደዚህ አይነት ነገር አለ እንዴ አለ። ኢየሱስ ጌታ